ከሁሉም በላይ ሱፐር ቻርጀሩ ቅዱስ ቁርባን ነው ወገን። የዘላለም ህይወትም ከመስጠትም በላይ በጣም ብዙ ጥቅሞች አሉት። አንደኛ ክርስቶስን ስለምንመገበው ክርስቲያን ለመሆን ይቀለናል። ኃጢአት እየተነቀለ ጽድቅ ይተከላል። ቅዱስ አትናቴዎስ ታላቁ እግዚአብሔር ሰው ሆነ፣ ሰውም አምላክ ይሆን ዘንድ እንዳሉት የባህሪ ሳይሆን የጸጋ ማልክት እንድንሆን ይረዳናል። እና አቡነ ተክለ ሃይማኖት ውሃ ላይ መራመድ የቻሉት እና አቡነ ገብረ መንፈስ ቅዱስም 100,000 ስግደት መስገድ የቻሉት በዚህ ላይ ሱፐር ቻርጅ የሆኑ ነው። በውስጥኛ ሞተን ክርስቶስ መኖር ይጀምራል። ጸሎትን የጭ እግዚአብሔር የፈረደበት ጸሎት ከማለት ይልቅ ቲክቶክ እንደምናፍቀው ሁሉ ጸሎትን መናፈቅ እንጀምራለን። ከሁሉም በላይ ደግሞ በረከቱ ጭንቀታችን ይወገድልናል፣ ሰላም እናገኛለን። እድገታችንም ደግሞ ችው ነው፣ ጥበብ ይገለጽልናል። የእግዚአብሔርን ሞገስ እንጎናጸፋለን፣ እንደ እግዚአብሔር ማሰብ እንጀምራለን። ከሁሉም በላይ ደግሞ ደስ የሚለው ነገር ደግሞ መንፈስ ቅዱስ ያድግብናል። በውስጥ የሚመራ ኃይል ነው። በቃ የህይወት ጂፒኤስ እንደማለት ነው። ኧረ እንዴት ደስ ይላል! በቃ ስልካችሁን ከፍታችሁ ወደ ሱፐር ማርኬት ለመሄድ ስትፈልጉ አፕል ማፕ ላይ እንደሚከቱት ሁሉ እና ያ ሰማያዊ መስመር ወደ ሱፐር ማርኬት እንደሚመራችሁ መንፈስ ቅዱስም ደግሞ ለህይወት ደግሞ እንደዚያ ነው። በቃ ስለምንም አትጨነቁም። ፕላኑ ኦልሬዲ ስለተዘረጋ ዝም ብሎ መራመድ ነው። ደግሞ ወደ ቻት ጂፒቲ ጽፈን መልስ እንደምናገኘው ሁሉ ከእግዚአብሔርም ጋር በውስጥ መነጋገር እንጀምራለን። ቅዱሳን ከዚህ ጀምረው ነው ሰማይ ተከፍቶ እግዚአብሔርን ማናገር እንዲሁም ብዙ ታምራት ማድረግ የቻሉት። እውነት በውስጣችን አድሮ በጣም ብዙ ታምር ይሰራል። እኔ እንደዚህ አይነት ልጅ ነበርኩኝ፣ እሱን የለወጠኝ። በዚህ ቪዲዮ ንስሐ ሳልገባ ቅዱስ ቁርባን ተቀብያለሁ ብያችሁ ነበረ። ሳንቆርብ በፊት ንስሐ መግባት ግድ ነው። እኔ ይህን የምነግራችሁ እንድታደርጉት ሳይሆን ሴጣን ይህን ኢንፎርሜሽን ስላለው በሌላ ሰው ላይ አድሮ ጠምዝዞ ሳያመጣው በፊት ከኔ አፍ እውነቱን ነግራችሁ ልቅደመው በሚል ነው። እኔ አጣብቅኝ ቦታ ላይ ስለነበርኩኝ ነው እንጂ እንደዚህ አድርጉ ብዬ ለማንም አድቫይዝ እያደረግኩኝ አይደለም። ማንኛውም ካል ንስሐ አባት ሁኑኝ ማለት ስለማይቻል በከመ ምሕረትከ ወአኮ በከመ አበሳነ እያልኩ ነበር ስቆርብ የነበረው። በዚያ ሰዓትም ለጥሩ ንስሐ አባት እያጸለይኩኝ ጥሩ ንስሐ አባት ሰጥቶኛል። መቼስ እግዚአብሔር ልብን የሚያይ አምላክ ነውና በፖርኖግራፊ የሰለጠኑብኝን ክፉ መናፍስት እንድዋጋ ኃይል ሰጥቶኝ ነበረ በዚያ ወቅት። ላይክ፣ ፎሎ፣ ሼር ማድረግ እንዳረሱ እግዚአብሔር አክብርልኝ።